ሃይ እንዴት ናችሁ? ራሂል ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። ዛሬም ማሳያችሁ በጣም በቃ ደስ የሚል ቦታ እና በዚህ ልክ ሰፊ ነው እንዴ ይሄ ቦታ የሚያስብላችሁን ቦታ ነው ማሳያችሁ። እስቲ ስትገቡ ይሄንን ይመስላል መግቢያው ጋር። ይሄ ቤት የማን እንደሆነ ገምቱ እስኪ። ድሮ ግን በቃ የሚሰጠው መሬት ስፋቱ በስመአብ እናንተ ለካ አሁን ላይ እንደዚህ ኮንዶሚኒየም ላይ አፓርትመንት ላይ ታሽገን ለስንት የሚኖረው የድሮ ሰው እንዳለ መሬቱን ጨርሶት ነው። አሁን ይሄ ግቢ ያለበት ቦታ ጠይቄ ነበርና የሚሚ ስብሐቱ አባት ስብሐቱ ገብረ እግዚአብሔር የሚኖርበት ቤት ነበረ ብለው ነገሩኝ እና በቃ ገርሙኝ። ይሄን የሚያክል ቦታ ነው እንዴ ለካ ድሮ የሚሰጠው ምናምን እያልኩ ነበር እላችኋለሁ። እና ግቢው ብሔረ ጽጌ ይባላል። ያው እንግዲህ እዛ ሰፈር ያላችሁ ሰዎች በብዛት የምታውቁት ይመስለኛል። እዛ ሰፈርም ባይሆን በቃ እንዳሁኑ ዘመን በጣም በየቦታው ፓርኮች ምናምን ሳይሰሩ በፊት የሰርግ ፎቶሹቶች ምናምን እዚህ ነበር የሚካሄዱት አይደለ? እና እዚህ ጋር ያላችሁ ሲያቀብጠኝ እነዚህ ነገር ያለው ብዬ በቃ ከዛፍ ውስጥ ምናምን ቱር እያሉ ምናምን ነበር የሚወጡትና በጣም ነበር የሚያስደነግጡት ፍጥነታቸው ማለት ነው፣ አካሄዳቸው ለመጠጋት ምናምን እያሰብኩ ግን በቃ ምን አቀበጠኝ ብዬ እነሱም በሜዳቸው እኔም በሜዳዬ ብዬ ተመለስኩላችኋለሁ። ብቻ ግን ያለው ተፈጥሮ የዛፎቹ በቃ የድሮነታቸው ዘመናት ያስቆጠሩ ላይ ከኃይለ ሥላሴ ግቢ እዚህ ጋር እንዳታዩ በቃ ምንም እንዳታዩ አላያችሁም አሉ እና ኤኒዌይስ ከኃይለ ሥላሴ ጊዜ ጀምሮ ነበረ ይሄ ግቢ ምናምን አሉኝ ውስጥ የሚሰሩ ሰዎች ማለት ነው። እናያቸው እነዚህ በጣም በቃ እየተሯሯጡባችሁ። ይሄንን ግን የምታገኙት ውስጥ በጣም ከገባችሁ በኋላ ነው። ላይክ በእግር ራሱ በጣም ነፍ ነው የሚያስኬደው። ይሄ በመኪና ግቢ ውስጥ ራሱ ሆኖ ማለት ነው። በቃ በመኪና በጣም ረጅም ሄዳችሁ የምታገኟቸው ቦታዎች ናቸው እነዚህኞቹ ማለት ነው። በጣም ሰፊ ነው። በስመአብ በጣም ማለት ነው። እኔ ከጠበኩት በላይ ሰፊ ነው። ያው ብሔረ ጽጌ ሲባል የሚታወቅ የሆነ ኢሜጅ አለ አይደለ? ግን በቃ ውስጥ ስገባ ግን ያገኘሁት እና በፊት ከውጪ ማቀው አይነት ግቢ ሁለት የተለያየ ነገር ነው የሆነብኝና ሄዳችሁ አጨርሱትም በቃ። በዛ ላይ አረንጓዴነቱ ነፋሻማነቱ እንዴት ደስ እንደሚል ማለት ነው። በጣም ብዙ ሰው መቀመጫዎቹ ላይ አሉ ውስጥ ሳሩ ጋር ምናምን የተለያዩ መቀመጫዎች አሉና እዛ በቃ እየተጀናጀኑ ይዩት። እዚህ ጋር የሚጀናጀን ነፍ ሰው ነው ያለው ባይዘው እና የፍቅር ታሪካቸው የሚጀምረው እንደዚህ አይነት ቦታዎች ላይ ነው መሰለኝ። ወደፊት የሚወራ ታሪክ ትገነቡበታላችሁ ኑ። እዚህ ጋር ደግሞ ችግኞች አሉ። ችግኝ ጣቢያ ነገር ነው እና የሚሸጡም ናቸው በብዛትም። ይሄ የምትፈልጉ የተለያዩ አይነት ዛፎች ስላሉ መታችሁ መግዛት ትችላላችሁ ማለት ነው። ግቢው ግን በቃ ሄዳችሁ አትጨርሱትም ነው የምላችሁ። በጣም ሰፊ ነው። የተለያየ ውስጡ ራሱ በጣም ወደዚህ ወደዛ በጣም ብዙ አለ። እዚህ ጋር ድልድይ ተሻግራችሁ ካለፋችሁ በኋላ ነው ላይክ በቃ በመኪና ውስጥ ገብታችሁ ራሱ የመኪና መንገድ አልቆ ከዛ በኋላ ያለው ነው ይሄኛው ፓርት ደግሞ ማለት ነው። መኪና ቆማችሁ በእግራችሁ ወደ ውስጥ ደግሞ ትገባላችሁ። ከዛም የማያልቅ አለ ደግሞ በጣም ሰፊ ሜዳ ከጠበኩት በላይ በእውነት በጣም በቃ ሰፊ ብዬ በጣም ከደጋገምኩባችሁ በጣም ይቅርታ፣ ግን በጣም ሰፊ ነበረ ግቢው የእውነት ማለት ነው። እና እንደዚህ ዞር እያልኩኝ ዛሬም እንደዚህ ያየው ነበር እላችኋለሁ። እነዚህ ወደ ውስጥ ከዋናው መንገድ ወደ ውስጥ ገባ ስትሉ የምታገኟቸው ናቸው። እነዚህ ደግሞ በተለያዩ ቅያሶች ነገር አሏቸው። እንደዛ እየገባው እያየው ነበረ እላችኋለሁ። ምን አይነት ተፈጥሮ እንደሆነ ግን ያለበት ማለት እኔ ከዚህ በፊት ብዙ ጊዜ አዲስ አበባ ውስጥ ደግሞ ምን አለ ምናምን ምን አይነት ሰው ነበርኩኝ። ግን ለካ አዲስ አበባ ውስጥ በጣም ብዙ ነገር አለ፣ ብዙ የሚዋልባቸው ቦታዎች አሉ ለካ።
እና እንደዛ መሆኑን ነው ዲስ ዴይስ በቃ ያገኘሁት ማለት ነው። በቃ ስራዬ ብዬ እንደዚህ አይነት ቦታዎችን የዞርኩ ለማየት ለእናንተም ለማሳየት ከወሰንኩኝ በኋላ አዲስ አበባ ውስጥ በጣም ብዙ አይነት መናፈሻዎች፣ በጣም ብዙ አረንጓዴ የምታገኙበት ከዛፎች ጋር ከተፈጥሮ ጋር ምናምን የምትውሉበት በጣም ብዙ አይነት ቦታዎች አሉ። አዲስ አበባ ሲባል ያው ብዙ ጊዜ ከተማነቱን ይሄ አስፋልት ፎቁን ምናምን ነው አይደለ አስዩም የሚደረገው በጣም ያው ሀሳባችን ላይ የሚመጣው ነገር ማለት ነው። ግን ከዛ በተጨማሪ እንደነዚህ አይነት ሊያውም ደግሞ እነዚህ ማለት እንግዲህ ይሄ ፓርክ እኮ ስንት መንግስት አይቷል ላይ በእናታችሁ ተፈራርቀውበታል። የመንግስት አይነት ከአፄ ኃይለሥላሴ ጀምሮ ማለት ነው። ግን በቃ ቦታው በጣም ነው የሚያምረው እና አዲስ አበባ ውስጥ ነው ለማለት ራሱ በጣም የሚቸግር አይነት ቦታ ማለት ነው። ከስፋቱም አንጻር ካለው የተፈጥሮ ብዛትም አንጻር አረንጓዴነቱ፣ ነፋሻማነቱ፣ ንጹህ አየር ምናምን ይሄ በፊት እኮ ላይክ ንጹህ አየር እስቲ ምናምን ተብሎ ወደ እንጦጦ ደብረ ዘይት ሪዞርቶች ምናምን ነው አይደለም የሚሄደው። ግን አስቡት እዚቹ ሳሪስ ሆናችሁ እንደዚህ አይነት ተፈጥሮ እንደዚህ አይነት በቃ የድሮ ዛፎቹ እድሜ ጠገብነታቸው በጣም ነው የሚያስታውቀው። በቃ በጣም እኔ ብቻ ወድጀዋለሁኝ እላችኋለሁ። እናንተም እንድትመጡ እጋብዛችኋለሁ። በዛ ላይ ደግሞ የራሳችሁን አክቲቪቲ ራሱ ለማድረግ ግዴታ እንትን ብትሉ እዚህ ጋር ጮኻችሁ የሚወጣላችሁ አይነት እያልኩ ነበርና እዚህ ብትጮሁ ራሱ ማንም አይሰማችሁም። ባይተወይ ሆድ ከባታችሁ መታችሁ እዚህ ጮሁ ማንም አይሰማችሁም ማለት በቃ ሰፊ ነው። ሆድ ለባሰው የሚሆን አይነት ቦታ ማለት ነው እና በጣም ደስ ይል ነበረ። ኤኒዌይስ እናንተንም እንድትመጡ እጋብዛችኋለሁ። በጣም ከራሳችሁ ጋር ታርቃችሁ ከተፈጥሮ ጋር ታርቃችሁ ከዛ ወደ እለት ደግሞ የከተማ ኑሮ ትመለሳላችሁ ማለት ነው። በቅርብ ርቀት በታክሲ ራሱ መታችሁ ማለት ነው። ብዙ ወጪ ሳታወጡ ሩቅ ሳትሄዱ ሩቅ ሳትጓዙ እዚሁ ከተማ ውስጥ ሳሪስ ጋር ነው የሚገኘው። ይህን የመሰለ ተፈጥሮ ማየት ትችላላችሁ ማለት ነው። የልጆችም ደግሞ መጫወቻም አለ ባይ ዘ ዌይ። ከልጆቻችሁ ጋር ብትመጡ ፈን ማድረግ ትችላላችሁ ማለት ነው። ለልጆችም ለአዋቂ መሆን ይችላል። የእግር ጉዞ በተለይ ደግሞ ማድረግም ከፈለጋችሁ ይሆናል ማለት ነው። ኤኒዌይስ የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ባይ። ኢንጆይ ዘ ሬስት ኦፍ ዘ ቪዲዮ። ሰብስክራይብ ያደረጋችሁ ደግሞ አመሰግናለሁ። ሰብስክራይብ ያላደረጋችሁና ይህ ቪዲዮ ደግሞ የመጀመሪያችሁ የሆነ ደግሞ ሰብስክራይብ አድርጉ። ከዚህ በፊት የሰሯቸውንም ቪዲዮዎች ተመልከቷቸው። እንደዚህ አይነት ቪዲዮዎች የሚመቿችሁ አይነት ሰዎች ከሆናችሁ ማለት ነው ሀሳብና አስተያየታችሁንም ኮሜንት ላይ አስፍሩልኝ። ቴንክ ዩ ባይ